እንዴት ናችሁ? መቶ ነኝ ከጂነስ አካዳሚ። ባለፈው ሴክሽናችን ላይ 4.4 ላይ ዲስቻርጅ ሜቲንግ አብዛኛውን ፓርት ስለ መብረቅ አይተን ነበረ። ከዛ በኋላ ደግሞ ስለ ኮሎምበስ ላው እናያለን ብዬ ነበረ እና መጥቻለሁ። ዌልካም እና ምንድነው 4.5 ላይ ስለ ኮሎምበስ ላው ነው፣ ስለ ኮሎምብ ህግ ነው የሚያወራው። ይሄ ኮሎምብ የሚባለው በሰው ስም የተጠራ ነውና እና ስለዙ ህግ ነው የምናወራው። ቻርልስ ኮሎምብ የሚባለው ሰው ያለ ስለሱ ነው የምናወራው። ስለዚህ ምንድነው the magnitude of the forces between charged sphere was first investigated quantitatively in 1785 በቻርልስ ኮሎምብ ነውና 1736 እስከ 1806 ድረስ የነበረ ነው ይሄ ሰውዬ። ማለት ወደ 70 ምናምን አመት ነው የኖረው ማለት ነው። 70 አመት አካባቢ የኖረ ሰው ነውና ስለዚህ በሱ ኢንትሮዲዩስ ተደርጓል። ምንድነው ኢንትሮዲዩስ የተደረገው? በሁለት ቻርጆች መካከል ያለውን ፎርስ ማለት ነው። ስለዚህ በሁለት ቻርጆች መካከል ያለው ፎርስ ማግኒቱድ መጠኑ ማለት ነው በቁጥር ይሄን ያክል ነው የሚባለው። ኢንቨስቲጌት ያደረገው ማለት ያገኘው ልናውቅ እንችላለን የሚባለው ያወቀው ሰውየው ቻርልስ ኮሎምብ የሚባለው ነው። ስለዚህ ኮሎምብ ነው የሚባለው እሱ ያወጣው ነው ማለት ነው። ስለዚህ ሰውየው ደግሞ የፈረንሳይ ሰው ነውና የፈረንሳይ ሳይንቲስት ነው። ስለዚህ he observed that the electrostatic force between the two charges is proportional to product of the charges and it's inversely proportional to the square of their distance apart ማለት ነው። ስለዚህ ምንድነው የሚለው ሰውየው ያየው ነገር ምንድነው? ይሄን ሲያጠና ኤሌክትሮስታቲክስ ፎርስ አለ አይደል? ማለት ይሄኛው ፎርስ በሁለቱ ቻርጆች መካከል ማለትም ፖዚቲቭ እና ለምሳሌ ኔጌቲቭ ቻርጅ ቢኖሩ ምንድነው የሚደራረጉት? አትራክት ይደራረጋሉ አይደል? ይሳሳባሉ ማለት ነው። ስለዚህ እነዛ ሲሳሳቡ በመካከላቸው ያለው ፎርስ አለ ኦር እነሱ ሪፒል ሲደራረጉ ተመሳሳይ ቻርጆች ሪፒል ሲደራረጉም በመካከላቸው ያለ ቻርጅ አለ ማለት ቻርጅ አለና በቻርጆች መካከል የሆነ ፎርስ አለ፣ ኤሌክትሪክ ፎርስ ማለት ነው። እና ቻርጁ የኤሌክትሪክ ቻርጅ ስለሆነ ምንድነው ኤሌክትሪክ ፎርስ ነው የሚባለው። ስለዚህ ኤሌክትሪክ ፎርስ አለ። ይሄኛው ፎርስ ደግሞ ዳይሬክትሊ ፕሮፖርሽን የሚሆነው ከማን ጋር ነው? ፕሮዳክት ኦፍ ዘ ቻርጅስ ማለት ነው። ስለዚህ ያ ቻርጁ ፕሮዳክት የሚያደርገው ነገር አለ ኦር ቻርጅ ፊልድ ብላችሁ ያዙ ለጊዜውና ከዛ ፊልዱ ጋር ኦር ቻርጁ ደግሞ ፕሮዲዩስ የሚያደርገው እንትን ኃይል አለ ደግሞ የሆነ አትራክሽን ፎርስ አለ። ስለዚህ ይሄኛው ደግሞ ፎርሱ ምንድነው የሚወጣው ፎርስ አለ። ያ ፎርሱና ከቻርጁ የሚወጣው ፎርሱ አፕላይ የሚያደርግበት ሪጅን አለ በሉት በቃ። እና ከዛ ሪጅን ጋር ምንድነው ዳይሬክትሊ ፕሮፖርሽን ነው። ስለዚህ ፎርሱ ጨመረ ስንል ምንድነው ያ ከዛ ከቻርጁ የሚወጣው ፊልድ ላይን ስትሬንግዙ ይጨምራል ማለት ነው። ስለዚህ ፕሮፖርሽናል ሲባል ይሄኛውን ለማሳየት ሲባል ነው ማለት። ስለዚህ ደግሞ ኢንቨርስሊ ፕሮፖርሽን የሚሆነው ማለት ይሄ ፕሮፖርሽናሊቲ የሚባለው ነገር አብዛኛው ጊዜ የሚመሰላችሁ አንደኛው ዳይሬክትሊ ፕሮፖርሽን ስንል አንደኛው ሲጨምር ሌላኛውም እኩል ይጨምራል ማለት ነው ከሱ ጋር ያለው። እንደሞ ኢንቨርስሊ ሲባል አንደኛው ሲጨምር ያኛው ሲቀንስ ማለት ነው። ስለዚህ እዚህ ጋር ደግሞ ፎርሱ ሲጨምር የሚቀንሰው ምንድነው እንትኑ ርቀቱን ነው ማለት ነው። ስለዚህ ርቀት ስንል ምን ለማለት ነው? ይቅርታ ርቀት ስንል ከቻርጁ እስከ ያኛው ቻርጁ አለ አይደል? ለምሳሌ በዚህ ኬዝ ሁለት ቻርጆች አሉ ብለን እንያዝና በሁለት ቻርጆች መካከል ፎርስ አለ ብለናል። ስለዚህ ለነሱ ፎርሶች የሆነ ሰንትራል ቦታ ምንድነው እንትን የሚሆንበት ጊዜ አለ። ፎርሱ ዜሮ የሚሆንበት ቦታ አለ ማለት ከሁለት ቻርጆች መካከል ዜሮ የሚሆንበት ጊዜ አለ። ስለዚህ ከፖዚቲቭ ቻርጅ የሚወጣ ፎርስ አለ፣ ከኔጌቲቭ ቻርጅ የሚወጣ ፎርስ አለ። ከዛ መሃል ላይ ዜሮ ነው። ምክንያቱም ዜሮ የሚሆንበት አንደኛው ኔጌቲቭ ፎርስ ይዞ ነው የሚወጣው፣ ያኛው ደግሞ ፖዚቲቭ ቻርጅ እንትን ነው ይዞ ነው የሚወጣው ማለት ነው። ያ የፎርሱ ቫልዩ ስለዚህ ዜሮ የሚሆንበት ቫልዩ አለ ማለት ነው። የሆነ ጊዜ ላይ የሆነ ሪጅን ሰንተር ላይ በመካከላቸው ሰንተር ላይ ዜሮ የሚሆንበት ጊዜ አለ ማለት ነው። ስለዚህ ምንድነው ያቺ ዜሮ ከመሆንበት ቦታ ወደ
ኔጌቲቭ ቻርጅ ከሄድን አንድ ራዲየስ እናገኛለን አይደል? ደግሞ ከዚህ ከሰንተሯ ደግሞ ወደ ፖዚቲቭ ከሄድን አንድ ምን እናገኛለን? ራዲየስ እናገኛለን። ስለዚህ ራዲየስ ከራዲየስ ጋር ከተባዛ ደግሞ ምንድነው የሚሰጠው? ራዲየስ ስኩዌር ነው የሚሰጠው። ስለዚህ ከዚህ ከርቀቱ ጋር ምንድነው ኢንቨርስሊ ፕሮፖርሽን ነው ማለት ነው። ስለዚህ ይሄኛው ራዲየስ በጨመረ ቁጥር ምንድነው ፎርሶቹ አንዱ ከሌላው እየራቁ ይሄዳሉ። እየራቁ ከሄዱ ደግሞ ፎርሱ የአትራክሽን ፎርሱ ማለት ነው አንዱ ከሌላው ጋር የመሳሳቡ ፎርሱ ምንድነው ይቀንሳል ማለት ነው። ግን ከተጠጋጉ ይጨምራል ፎርሱ ማለት ነው። ስለዚህ ኢንቨርስሊ ፕሮፖርሽን የተባለው ለዚህ ነው። ስለዚህ ኮሎምበስ ላው ሜቢ ስቴትድ ኢን ማቴማቲካሊ በማትስ ሲገለጽ እንደዚህ ሊገለጽ ይችላል ማለት ነው። ፎርስ ዳይሬክትሊ ፕሮፖርሽን ቻርጅ 1 q1 እና q2 የሚባለው ቻርጅ 1 ቻርጅ 2 ማለት ነው። ስለዚህ ከቻርጅ 1 ኦር ኔጌቲቭ ነው ኦር ፖዚቲቭ ነው። ስለዚህ ይቅርታ ከቻርጅ 1 ኦር ከቻርጅ 1 ታይምስ ከቻርጅ 2 ጋር ዳይሬክትሊ ፕሮፖርሽን ነው ማለት ነው ፎርስ። ስለዚህ ማለት ደግሞ ኢንቨርስሊ ፕሮፖርሽን የሚሆነው ከምንድነው ከራዲየስ ጋር ነው ከርቀቱ ጋር ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት ነው ማለት ነው። ቅድም ያልኩት ራዲየስ ሰንተሩ እቺ ያለች ከዛ ወደ ኔጌቲቭ ቻርጅ ወደ ፖዚቲቭ የሚሆንበት ጊዜ አለ። ቻርጁ ደግሞ ፎርሱ እንደምታዩት እዚህ ጋር ኔጌቲቭ ኤፍ እና ፖዚቲቭ ኤፍ የሚለው አሉ። ዜሮ የሚሆንበት ጊዜ አለ። ከቻርጆቹ መካከል ነው ፎርሱ የሚፈጠረውና ኢንቨርስሊ ፕሮፖርሽን የተባለው ለዛ ነው። ርቀቱ በጨመረ ቁጥር ፎርሱም አቅም እያጣ ይመጣል ማለት ነው። ስለዚህ ይሄኛው ደግሞ በሌላ ኤግዛምፕል ለማሳየት ያህል ምንድነው ለምሳሌ የሆነ እንትን በጣም ክብደት የሌለው ይሄ ግራቪቲ አንዳንድ ጊዜ እቺ ፍኝት ናት ምንድነው የምትባለው እቺ እንትን አየር ላይ የሆነ ብንን ብላ ምናምን የምትሄደው በራ ምናምን የምትጠፋው ሆናለች እና ኦር እሱም ይሁን ሌላ ነገር የሆነ ፌስታል ብላችሁ ያዙ። ወይም ፌስታል በጣም አሪፍ ኤግዛምፕል ነውና ፌስታል አምጥታችሁ በአፋችሁ ፊት አርጋችሁ አውሩት ዝም ብላችሁ ፌስታሉ ምንድነው የሚሆነው? ይንቀሳቀሳል አይደል? ስለዚህ እሱ የሚንቀሳቀሰው ምንድነው ከአፋችሁ ምንድነው የሚወጣው ቻርጅ አለ ይባላልና ከዛ ቻርጅ ደግሞ ምንድነው የሚወጣው ፎርሱ አለ። ስለዚህ ተመሳሳይ ከቻርጁ ጋር ከሆነ አብዛኛው ጊዜ ፌስታሉን አይደለም እንትን የሚደረገው ግን ፖዚቲቭሊ ተስ ቻርጅ የምትባለው አለችና እሷን በማስጠጋት ነው ሰዎች የሚፈትኑት። ስለዚህ አንተ ስታወራ ያቺን ቻርጅ አፍ ላይ ስታስቀምጥ ካፌ የሚወጣ ኔጌቲቭሊ ቻርጅ ከሆነ ምንድነው ቻርጇ ደግሞ ፖዚቲቭሊ ተስ ቻርጅ ናት። ስለዚህ አትራክት ይደራረጋል ማለት ነው ከዛ ከፖዚቲቭ ቻርጅ ጋር ካፌ የሚወጣ ኔጌቲቭ ከሆነ። ፖዚቲቭ ከሆነ ደግሞ ሪፔል አድርጎ ቻርጇን ይገፋታል ማለት ነው። ስለዚህ ልክ እንደዛው ነው ከአፍ የሆነ ፌስታል ነገር አስቀምጠ ስታወራ ምንድነው የሚሆነው? በጣም አቅርበ ወደ አፍ ስታቀርብ ምንድነው ፌስታሉ በጣም ይገፋል አንተ ስታወራ ማለት ነው። ኦፍ ስትል በጣም ይገፋል። ነገር ግን ያቺን ፌስታል ከአፍ ትንሽ ራቅ አድርገን ብናስቀምጥ በጣም ተጨንቀ እንትን በኃይል እፍ ብለህ ነው እንትን የምትለው የምታንቀሳቀሳት እንጂ ስታወራ ዝም ብለው አይንቀሳቀስም እንደ ቀድሞ ማለት ነው። ስለዚህ ልክ እንደዛው ነው ፎርሶቹ አንዱ ከሌላው እየራቀ በሄደ ቁጥር በመካከላቸው የሚፈጠረውን ፎርስ በጣም እየቀነሰ ይመጣል። ስለዚህ ኢንቨርስሊ ፕሮፖርሽን ሲባል ፎርስ ኢንቨርስሊ ፕሮፖርሽን 1/, ራዲየስ ስኩዌር ማለት ነው። ስለዚህ ፔር አንድ ራዲየስ ስኩዌር ማለት ነው። ስለዚህ ይሄኛውን ደግሞ ወደ ፎርሙላው ስንቀይር ምንድነው ፎርስ እኩል ይሆናል ቻርጅ 1 ታይምስ ቻርጅ 2 ኦቨር ራዲየስ ስኩዌር ዳይሬክትሊ ፕሮፖርሽን ይሆናል ማለት ነው። ከቻርጆቹ ጋር ዳይሬክትሊ ፕሮፖርሽን ከራዲየሱ ጋር ኢንቨርስሊ ፕሮፖርሽን ይፈጥራል ማለት ነው። ስለዚህ ኤፍ ማለት ያው ምንድነው ማግኒቲዩድ ኦፍ ዘ ኤሌክትሪክ ፎርስ ነው ቢትዊን ዘ ቱ ቻርጅስ ቻርጅ 1 እና ቻርጅ 2 መካከል የሚፈጠር ነው። ስለዚህ አሩ ደግሞ ዲስታንስ ቢትዊን ቱ ቻርጅስ ስለዚህ ከሁለቱ ቻርጆች መካከል የሚፈጠር እርቀት ነው ማለት ነው። ስለዚህ you can turn the above expression of proportionality to the equation by writing ስለዚህ ወደ ኢኩዌሽን ቀይረን እኛውን ስናወራ ምን ማለት ነው ፎርስ አለ ከዛ በኋላ ኮንስታንት አለ። እኛው ኮንስታንት ምንድነው ምን ለማለት ተፈልገው ነው ፎርስ ሲጨምር ቻርጁም ይጨምራል ብለን ነበር ዳይሬክትሊ ፕሮፖርሽን ስለሆነ ቻርጁ ደግሞ ሲጨምር ራዲየሱ ይቀንሳል ብለን ነበር። ስለዚህ በመካከላቸው የሆነ ቁጥር ልዩነት አለ ማለት ነው። ስለዚህ ይሄኛው ቁጥር ልዩነት ደግሞ ኮንስታንት ተብሎ ይቀመጣል ማለት ነው። ይሄ ግራም ኮንስታንት የሚባለው ነገር ብዙ ጊዜ ግራም ያገባችሁ ከሆነ ምንድነው ለምሳሌ እንትኑ ፎርሱ ለምሳሌ 5 ኒውተን ብለን ብንይዝ ደግሞ ይሄኛው ኮሎምበስ እንትኑ ቻርጆቹን ደግሞ ሁለቱ ተባዝቶ 10 ኮሎምብ ብለን ብንይዝ
ቻርጁ ከ5 ወደ 10 ሲያድግ ማለት ፎርሱ በፊት 5 የነበረ 10 ከሆነ ቻርጆቹ ደግሞ ምንድነው የሚሆኑት እጥፍ ይጨምራሉ ማለት ነው። 10 ከሆኑበት 20 ሆኖ ይጨምራሉ ማለት ነው። ስለዚህ በመካከላቸው ያለው ፕሮፖርሽን ማለት እንትን ኮንስታንት ነምበር በምን ያህል መጠን እየጨመረ ነው። 5 ሲሆን እንትኑ ቻርጁ 5 ሲጨምር ፎርሱ ስንት ነው የጨመረው? 10 ነው የጨመረው። ደግሞ ፎርሱ 20 ቢገባ ከስንት ነው 20 የገባው? 2 እጥፍ ነው የጨመረው አይደል? ያኛውን ደግሞ ከ20 2 እጥፍ ጨምሮ ነው። ስለዚህ ስንት ነው የሚሆነው? 40 60 እጥፍ 60 ነው የሚሆነው ማለት ነው። ስለዚህ እንደዛ ነው እየጨመረ ይሄዳል ማለት ነው። ስለዚህ በመካከላቸው የሚጨምር ልዩነት አለ። ለፎርሱ 5 ሲጨምር ለኛው ደግሞ ስንት ነው የሚጨምረው? 10 ይጨምራል ማለት ነው። ስለዚህ በመካከላቸው ያለው ኮንስታንት ቫልዩ ስንት ነው? 5 ልዩነት አለ ማለት የ5 ቁጥር ልዩነት አለ ማለት ነው። ስለዚህ ልክ እንደዚህ ነው ኮንስታንት የሚወጣው አንዱ ሲጨምር ያኛው የሚጨምርበት መካከላቸው ኮንስታንት የሆነ ቫልዩ አለ። በዛች ቫልዩ ነው የሚጨምረው ማለት ነው። አንዱ ሲጨምር ሌላው የሚጨምረው፣ አንዱ ሲቀንስ ሌላው የሚቀንሰው በዛች በኮንስታንት መጠን ያህል ነው ማለት ነው። በአንድ መጠን ማለት አንድ እጥፍ ሲቀንስ ያኛው አንድ እጥፍ ፎርሱ አንድ እጥፍ ሲቀንስ ቻርጆቹ በአንድ እጥፍ ደግሞ ወደ 2 እጥፍ ይጨምራሉ። ያቺ የሚጨምርበት እጥፍ ደግሞ የሆነ ኮንስታንት እንትን አለ ቫልዩ አለው ማለት ነው። ያቺ ኮንስታንት ቫልዩ አለች ማለት ነው። ስለዚህ ፎርስ ኢዝ ኢኳልስ ቱ ያቺ ኮንስታንት ቫልዩ ከዛ በኋላ ቻርጅ 1 ታይምስ ቻርጅ 2 ይባዛል። ከዛ ላይ ራዲየሱ ይካፈላል። ይሄ ምን ይሰጠናል? ፎርስ ይሰጠናል ማለት ነው። ስለዚህ እቺኛው ኮንስታንት ቫልዩ ደግሞ ምንድናት? ኮንስታንት ቫልዩ የምትባለው የመጣችው 1/4 ታይምስ ፓይ ከዛ በኋላ ደግሞ እቺ ምንድነው የምትባለው በግሪከኛ ናት መሰለኝ ኤፕሲሎን ነው ምንድነው ኤፕሲሎን የምትለው ወደ 8.85 ታይምስ 10 4 ኦፍ ኔጌቲቭ 12 ኮሎምብ ስኩዌር ፔር ኒውተን ታይምስ ሜትር ስኩዌር ትይዛለች ማለት ነው። ስለዚህ እቺኛዋ ደግሞ እንዴት መጣች የሚለውን ሐሳብ የሚኖር ከሆነ አሁን ሐሳባችን በጣም ሰፋ ስለሚያደርግ በቀጣይ እንትን ግሬዳችን ላይ ብናይ የተሻለ ይሆናል ማለት ነው። ስለዚህ ኮንስታንት የመጣው ከዚህ ነው ማለት ነው። ስለዚህ 9.10 ታይምስ 9 ነው የሚወጣው ማለት ነው የኤሌክትሮስታቲክስ ኮንስታንት ማለት ነው። ስለዚህ ኮንስታንቱ ይሄን ያክል ነው ማለት ነው። ስለዚህ ያው የመጣበትም ብዙም አትጨነቁ 9.10 ታይምስ 9 የሚለውን ያዙ ማለት ነው። ስለዚህ እቺ ኮንስታንቷ እንደዚህ ናት። ፎርሙላው ይሄ ነው ማለት ነው። ስለዚህ ዘ SI ዩኒት ኦፍ ፎርስ ኢዝ ኒውተን ነው እንደምናውቀው። ዘ ኤሌክትሮስታቲክ ፎርስ ኢዝ ዳይሬክትሊ along the line joining the charges ከዛ እንደ ኢትስ አትራክቲቭ ከሆነ if the charges have unlike sign and repulsive if the charges have like signs ስለዚህ ተመሳሳይ ቻርጅ የሚኖረው ከሆነ ሪፔል ይደራረጋል ደግሞ ተቃራኒ አንዱ ከሌላው ተቃራኒ ከሆነ አትራክት ይደራረጋል ማለት ነው። ስለዚህ ላይኖቹ ደግሞ joining the charges ይሆናል። ስለዚህ ዳይሬክትሊ ፎርሱ ከቻርጁ እንትን ጋር ከቻርጁ ላይን ጋር ዳይሬክትሊ ይገናኛል ማለት ነው። ስለዚህ ቻርጆቹ እንትኖቹም አትራክሽኖቹም እንደዛው ነው ደግሞ እንትኑ ሪፐልሲቭ ሲያደርግም እንደዛው ነው። ከፎርሱ ከቻርጁ ጋር ዳይሬክትሊ ፎርሱ ትይዩ ነው ያለው ማለት ነው በሌላ አባባል። ስለዚህ እንደዛ ብላችሁ ያዙ ማለት ነው። ስለዚህ ሻው ዘ አትራክቲቭ እንደ ሪፐልሲቭ ኤሌክትሮስታቲክስ ፎርስ ነው። ስለዚህ ኤግዛምፕል አለ። ኤግዛምፕሉ ምንድነው? ቻርጅስ 1 አለ ከዛ 5 ማይክሮ ኮሎምብ የቻርጅ መለኪያ ነው። እሺ አትርሱ። ርቀት በሜትር እንደሚለካ፣ ክብደት በኪሎግራም እንደሚለካ ኮሎምብም ቻርጅ መለኪያ ነው። ስለዚህ አንድ ኪዋን ቻርጅ አለ። ያቺ ቻርጅ ደግሞ 5 ማይክሮ ኮሎምብ ነው። ቻርጅ 2 አለ ኔጌቲቭሊ ቻርጅ ማለት ነው። እሷ ደግሞ ኔጌቲቭ 12 ምንድነው ማይክሮ ኮሎምብ አለ። ስለዚህ ካን ሴፓሬት ባይ 30 ሴንቲሜትር ርቀት ራዲየሱ 30 ሴንቲሜትር አለች ማለት ነው። ስለዚህ on the axis ላይ ነው በኤክስ አክሲስ ላይ ነው ያለው ማለት ነው። ስለዚህ በኤክስ አክሲስ ላይ በ30 ሜትር ርቀት ላይ አንዱ ቻርጅ ከሌላው ቻርጅ ተከፋፍሎ ነው ያለው። ስለዚህ የቻርጆቹ መጠን ደግሞ 5 ማይክሮ ኮሎምብ እና 12 ማይክሮ ኮሎምብ ማለት ነው። ስለዚህ ባለፈው መግቢያችን ላይ ደግሞ 1 ኮሎምብ ማለት ስንት እንደሆነ አይተን ነበረ ማለት ነው። ስለዚህ 6.25 ታይምስ 10 4 ኦፍ ስንት ነው? 18 ማለት ነው። ስለዚህ
ይሄን ያህል ኤሌክትሮን በውስጡ ይዛል ማለት ነው። ስለዚህ ማይክሮ ኩሎምቦችን በአብዛኛው ጊዜ እንጠቀማለን ብለን ያወራነው። ስለዚህ ይሄን ያህል መጠን አለ ማለት ነው። ስለዚህ በኤክስ አክሲስ ይሄን 30 ሴንቲሜትር ተለያይቶ ካለ what is the force exerted by the positive charge on the negative charge። ስለዚህ በኔጌቲቭ ቻርጅ በፖዚቲቭ ቻርጅ ፎርሱ ምን ያህል ይሁን መጠኑ የሚል ነውና ራሱ የመጀመሪያ ኤግዛምፕል ስለሆነ ከነ ሶሉሽን አለ። በሌላ ኤግዛምፕል ግን በደንብ ዲቴል እየሰራን እናያለን። ስለዚህ ቻርጅ 1 5 ማይክሮ ኩሎምብ ነው። ቻርጅ 2 ኔጌቲቭ 12 ማይክሮ ኩሎምብ ነው። ራዲየሱ 30 ሴንቲሜትር ይሆናል። ከዛ ምንድነው የተጠየቀው ሪኳየርድ መንቱ ምንድነው ፎርስ ነው። ሶሉሽን ደግሞ ኮሎምብስ ላው ጊቭ ዘ ፎርስስ ኦን ኔጌቲቭ ቻርጅ ዱ ቱ ፖዚቲቭ ቻርጅ አስ ፎሎ። ፎርሙላው እንደዚህ ይቀመጣል። ፎርስ ኢዝ ኢኳልስ ቱ ኮንስታንት ታይምስ ቻርጅ 1 ታይምስ ቻርጅ 2 ኦቨር ራዲየስ 2 ማለት ነው። ስለዚህ ስኩዌር 2 ስኩዌር ነው 2 ያልኩት ይቅርታ፣ እና ራዲየስ ዘ ፓወር ኦፍ 2 ማለት ነው። ስለዚህ በእነዚህ ቦታዎች ላይ የተሰጡ ቁጥሮችን መተካት ብቻ ነው። በኮንስታንት ቦታ 9 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 1 ምንድነው ኒውተን ሜትር ስኩዌር ከዛ ኮሎምብስ ስኩዌር ነው የሚመጣው። ከዛ 5 ታይምስ የመጀመሪያው የእንትኑ ማለት ነውና ቻርጅ 1 ቅድም ስንት ነው የተሰጠን ማክሮ ኮሎምብ ነው አይደል? ስለዚህ 5ቷ በቦታው ትቀመጣለች። ማይክሮ የምትባለው ደግሞ ያው 10 ዘ ፓወር ኦፍ ኔጌቲቭ 6 ማለት ነው አይደል? ስለዚህ ማይክሮ ኮሎምብስ የሚባለው ይሄን ይይዛል። አንድ እንትን ኪሎ ከተባለ ስንት ነው? 1000 ነው። ደግሞ ሜጋ ምናምን ከተባለ 1 ሚሊዮን፣ ደግሞ ጊጋ ከተባለ 1 ቢሊዮን ምናምን እያለ እንደሚሄደው እንዛውም ደግሞ እቺኛው ማክሮ የምትባለው 10 ዘ ፓወር ኦፍ ኔጌቲቭ 6 ያህል ይይዛል ማለት ነው። ስለዚህ በማክሮ እንትን ቦታ እቺን ቁጥር እናስገባለን። ከዛ በኋላ ኮሎምብ ምንም የቀየርነው ነገር የለም። ኮሎምብ ብትሏን በቁጥር ነው ያስቀመጥነው። ከዛ ኔጌቲቭ 12 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 6 ማክሮውን በቁጥር ነው ያስቀመጥነው። ኮሎምብ ነው ከዛ በኋላ ይባዛል። ከማባዛታችን በፊት እቺኛው እንትን 10 ማለት 9 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 9 የምትላለች አይደል? እዛ ነው ምንድነው የሚሆነው ከታች በኩል ኮሎምብ ስኩዌር የሆነች አለ እና ኮሎምብ ስኩዌርን ምንድነው የምናደርገው እዚህ ጋር 5 ታይምስ በሁለት ቻርጆች ጎን ያሉ ኮሎምቦች አሉ አይደል? በነዛ በሁለት ኮሎምቦች እቺኛውም ስኩዌሯን ካንስል አውት ትደረጋለች ማለት ነው። ስለዚህ ኮሎምቦቹ በኮሎምቦቹ እርስ በራሳቸው ሁሉም ይጠፋፋሉ ማለት ነው። ከዛ በኋላ ምንድነው የሚቀረው ዩኒቶቹን ማለት ነው እያጠፋን ያለ ነው። ከዛ በኋላ ኒውተን ሜትር ስኩዌር ነው የሚቀራልን። ከዛ ደግሞ ከታች በኩል 0 ነጥብ ቅድም ስንት ነው የተሰጠን 3 ሴንቲሜትር ነው አይደል? ሴንቲሜትርን ደግሞ ወደ ሜትርስ በምንቀይርበት ጊዜ 0.3 ሜትር ነው የሚመጣልን። እሱን ደግሞ ስኩዌር እናደርጋለን። ከዛ ስኩዌር ስናደርግ ስንት ነው 0.09 ልክ ነኝ አይደል? 0.09 3 ጊዜ 3 9 ነው አይደል የሚሰጠው። ስለዚህ 3 ጊዜ 3 9 ነው። ስለዚህ 0.09 ሜትር ስኩዌር ነው የሚመጣው። ስለዚህ ሜትር ስኩዌሩን በላይኛው ባለው ደግሞ ሜትር ስኩዌር ይጠፋል። ከዛ በኋላ ማን ነው የሚቀረው? ከዩኒቶቹ መካከል ኒውተን ነው ይቀራል ማለት ነው። ስለዚህ ቁጥሮችን ካልኩሌት ማድረግ ብቻ ነው የሚቀረው። ስለዚህ ቁጥሮችን ካልኩሌት ማድረግ ምንድነው የምናደርገው? እቺኛው 9 ጊዜ 5 ጊዜ 12 እናደርጋለን። ከዛ በኋላ ደግሞ 10 ዘ ፓወር ኦፍ ተብሎ የተቀመጡ ሶስቶቹ አሉ። ከዛ አንድ 10 ወስደን ሌላኞችን በማስግ እንዳለው ማለት ነው እንደተማርነው ያው እንትኖቹን ፓወሮችን መደመር ማለት ነው። ስለዚህ ኔጌቲቭ 12 ሲደመር በ9 ስንት ነው የሚሰጠው? ኔጌቲቭ 3 ነው የሚሰጠው። ከዛ በኋላ ደግሞ ኔጌቲቭ 3 ሲካፈል ማለት 10 ዘ ፓወር ኦፍ ኔጌቲቭ 3 ከዛ 9 5 ታይምስ 12 አለ እሱን አባዝተን የመጣው ውጤት ደግሞ በስንት ነው የምናባዘው? 10 ዘ ፓወር ኦፍ ኔጌቲቭ 3 ነው የምናባዘው። ከዛ በኋላ የምናካፍለው ስንት ነው? 0.09 ነው የምናካፍለው ማለት ነው። ከዛ በኋላ የሚመጣው ውጤት ስንት ነው? ኔጌቲቭ 6.04 ኒውተን ነው። የፎርሱ መጠን ነው ማለት ነው። ስለዚህ እነዚህ መጠን ማለት ነው። ይሄ በአፍ መናገር በጣም ከባድ ነው፣ ግን ካልኩሌት እያደረግን በቀጣይ ቪዲዮ የምናየው ነው ማለት ነው። ስለዚህ the minus sign show that force is in the negative x direction that is toward west ማለት ነው። ስለዚህ የኛው መጨረሻኛ ላይ መጣችው ውጤት ባይዞ የሳይን ምናምን
ካልኩሌት ስታደርጉ ባትቀልዱ ይሻላል። ምክንያቱም እቺኛው መጨረሻኛ ላይ ያለችው አሁን ኔጌቲቭ 6.0 ኒውተን የምታሳየው ኔጌቲቭ የምታሳየው ምንድነው ፎርሱ አፕላይ እየተደረገ ያለው ከፖዚቲቭ ቻርጅ ወጥቶ ወደ ኔጌቲቭ ቻርጅ እየገባ እንዳለ ነው የሚያሳየው ማለት ነው። ስለዚህ ወደ ኔጌቲቭ ኢንዋርድ እየገባ ነው፣ ወዴት? ወደ ዌስት እየሄደ ነው። ምክንያቱም በነምበር ላይ እንደምናውቀው ኔጌቲቮቹ ወዴት ነው? ወደ ግራ ወደ ዌስት በኩል ይሄዳሉ። ፖዚቲቮቹ ደግሞ ወደ ኢስት በኩል ይሄዳሉ ማለት ነው። ልክ እንደዛው ነው ቻርጁ ወደ ዌስት በኩል ኢን ዳይሬክሽን ወደ እንትን ነው የሚሄዱት፣ ወደ ኔጌቲቭ ቻርጅ ነው የሚሄዱት ማለት ነው። ፎርሶች አፕላይ የሚደረጉት ማለት ነው። ስለዚህ እቺኛዋ ኔጌቲቭ ሳይኗ ይሄን ነው የሚናገረው ማለት ነው። ስለዚህ እዚህ ጋር ኪ ኮንሰፕት የምንለው ምንድነው የሚያወራው the electrostatics force exerted by a point charge on a test charge that at a distance r depends on the charge of both charges as well as distance between the two ማለት ነው። ስለዚህ ያወራውን ነው የሚያወራው፣ አብዛኛው አዲስ ነገር የለም። ስለዚህ ኪ ኮንሰፕት ላይ የሚያወሩት እኛ እዚህ ጋር ያወራውን ያሳጥራል ማለት ነው። ስለዚህ ሳመሪ ሴክሽን አለ ማለት የሴክሽን ሳመሪ አለ። the force between two points charges በሁለት ቻርጆች መካከል ያለው ፎርሱ ዳይሬክትሊ ፕሮፖርሽን ቱ ማግኔት ኦፍ ኢች ቻርጅ። ስለዚህ ከእያንዳንዱ ቻርጅ ጋር ፎርሱ ዳይሬክትሊ እንትን ፕሮፖርሽን አለው። ፎርስ ሲጨምር የቻርጆቹ መጠን ይጨምራል ማለት ነው። ፎርስ ሲጨምር የቻርጆቹ መጠን በእጥፍ ይጨምራል ማለት ነው። ስለዚህ ኢንቨርስሊ ፕሮፖርሽን ቱ ስኩዌር ኦፍ ዘ ሴፓሬሽን ቢትዊን ዜር ሰንተር ማለት ነው። ስለዚህ ከሰንተሩ ደግሞ የተነሳው ራዲየስ አለ፣ ወደ ቻርጆቹ ሄደ እርቀት አለ። ከዛ እርቀት ጋር ደግሞ ፎርሱ ምንድነው ኢንቨርስሊ ፕሮፖርሽን ነው። ያ ራዲየሱ አንዱ ቻርጅ ከሌላው ቻርጅ እየራቀ ሲሄድ የፎርሱ መጠን እየቀነሰ ይመጣል። ቻርጆቹ በጣም መጠኑ የራዲየስ መጠኑ እየቀነሰ ቻርጆቹ ከቻርጆቹ ጋር እየተቀራረቡ ሲመጡ ፎርሱም እጅግ በጣም ሃይ ይሆናል፣ አትራክሽኑም እጅግ በጣም ሃይ ይሆናል ማለት ነው። ስለዚህ ዳይሬክትድ ሎንግ ዘ ላይን ጆይንድ ዘ ሰንተር። ስለዚህ በዛ ሰንተር ላይ እነዛ ፎርሶቹ መጥቶ ቻርጆቹ መጥቶ ምንድነው የሚሆኑት ይገናኛሉ ማለት ነው። እንትኑ ሰንተር አለች፣ በዛ ሰንተር ላይ ደግሞ ቻርጅ አፕላይ የሚደረግበት መንገድ አለ። በዛ መንገድ መጥቶ ይገናኛሉ ማለት ነው። እነዚህ ሪቪው ኮሽን አክቲቪቲዎችን እንደ ሪቪው እንጠቀማለን በኋላ ማለት ነው። ስለዚህ እንድናስታውስ ያደርጋሉ ማለት ነው፣ ተመልሰን ስንሰራ ማለት ነው። ስለዚህ በቀጣይ ደግሞ 4.6 ላይ ኤሌክትሪክ ፊልድ የሚል አለ። ይሄን ደግሞ ኤሌክትሪክ ፊልድ በቀጣይ ቪዲዮ የምናየው ይሆናል። ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ፣ ቪዲዮን ደግሞ የወደዳችሁ ካላችሁ ላይክ በማድረግ ሰፖርት ማድረግ ትችላላችሁ። በእንዲህ አይነት መንገድ የካልኩሌት ስራውን አንሄድም፣ ካልኩሌት እያደረግን እንሄዳለን። እስከ ቀጣይ ቪዲዮ ድረስ ደህና ቆዩ። ጸጋ ይብዛላችሁ። ቻው።